ነገር ነች በነበረክ ኮምፒቲሽን የበላይ ሆነ እንድትወጣ የሚያደርግና ምን ትላለህ ውስጥክ ስለ ንባብ አንድ ሰው ቢጠይቅህ ሰው ምን ማድረግ አለበት ብለህ ትላለህ? በተለይ በአሁኑ ጊዜ ሶሻል ሚዲያ ብዙ ሰውን በጣም ሰው ቁጭ ብሎ መጽሐፍ ከማንበብ ይልቅ ብዙ እንደ ሀገርም ብዙ የምናውቃቸው ነገሮች አሉና በቃ ቪዥዋል በሆኑ ነገሮች ላይ ነው ሰው ፎከስ የሚያደርገው። ልትሰጠን የምትችለው ቲፕ ነገር አለ ስለ ንባብ? እኔ ማለት ለራሴ በጣም አንባቢ ነኝ ብዬ አልወስድም፣ ግን በጣም ጠቃሚ በሚሆኑት ነገር ሲሪየስሊ ወስዳለሁ። ማለት አሁን ቅድም ያልኩ እኔ በአግሪካልቸር እንደዚህ በፕላንት ሳይንስ ማደግ አለብኝ ብዬ ካሰብኩኝ ስለሱ ኮንቲኒየስሊ ማንበብ አለብኝ፣ አፕዴት ማድረግ አለብኝ። ስለ ፖለቲክስ ነው እኔ የሚመለከተኝ የሚል ከሆነ አንድ ሰው ስለሱ ያሉት አዳዲስ ሳይንሶችን ማወቅ እንዴት አፕሮች ማድረግ እንዳለብህ ኤቭሪ ታይም አንተ ራስህ ትሆናለህ። ከዛ በቀላሉ ዝም ብለህ አትገፋም። ገብቶሃል? አሁን ቅድም ያልከው እንደዚህ የማያነብ ከሆነ ያው እንደ ተከታይ ነው የሚሆነው ያልከው ማለት ነው። ሳታረጋግጥ እንትን ታደርጋለህ። እኔ ደግሞ ማለት ማንበብም አንድ ነገር ነው፣ ንባብ ላይ ታገኘዋለህ ትምህርቱ። አቋም መኖርም አንድ ትልቅ ነው። እኔ አንባቢ አልነበርኩም ህፃን እያለሁ ስወስን